ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ፊልሙ የሚጀምረው በፓርማ ሃይትስ ኦሃዮ ሲሆን እዚያም ፍራንክ ሞሰስ የተባለ በጡረታ ላይ የሚገኝ ሰው ጸጥተኛና ብቸኛ ህይወት ይኖራል። እንደ ተራ ሰው ቢኖርም ደስተኛ የሚያደርገው አንድ ትንሽ የዕለት ተዕለት ልማድ አለው። በካንሳስ ሲቲ በሚገኘው የጡረታ ቢሮ የደንበኞች አገልግሎት ወኪል ለሆነችው ለሳራ ሮስ በተደጋጋሚ ይደውላል። ከእሷ ጋር ማውራቱን ለመቀጠል ፍራንክ የጡረታ ቼኮቹን ይቀዳል። ከዚያም አልደረሱኝም ብሎ ለመናገር ይደውላል። በጊዜ ሂደት ንግግራቸው ይበልጥ ይቀራረባል። እናም ቀስ በቀስ እርስ በርስ የፍቅር ስሜት ማሳደር ይጀምራሉ። ሳራ ልብ አንጠልጣይ የፍቅርና የስለላ ልቦለዶችን ማንበብ ትወዳለች። ስለዚህ ፍራንክ ስለ መጽሐፎቹ ከሷ ጋር ለመወያየት ሲል ብቻ የምትጠቅሰውን እያንዳንዱ መጽሐፍ ያነባል። በአንድ ምሽት ፍራንክ በድንገት ከእንቅልፉ ሲነቃ የታጠቁ ሰዎች ወደ ቤቱ ሰብረው መግባታቸውን ይገነዘባል። ሁኔታው ለነሱ አመቺ መስሏቸው በጨለማ ውስጥ ይንቀሳቀሳሉ። ነገር ግን ፍራንክ ቀድሞኑ ከጀርባቸው ደርሷል። አንድ ባንድ ይጥላቸዋል። ከዚያም የተደበቀ ገንዘብና የጦር መሳሪያዎችን ከመሰብሰቡ በፊት በኩሽና ውስጥ ወጥመድ ያዘጋጃል። ተጨማሪ ቅጥረኛ ወታደሮች ቤቱን ከበው ተኩስ ይከፍታሉ። ቤቱንም ሙሉ በሙሉ ያውድሙታል። ነገር ግን ፍራንክ በረጋ መንፈስ ይመክታል። ከመሰወሩም በፊት እያንዳንዱን አጥቂ ይገላል። ይህ በእንዲህ እንዳለ በካንሳስ ሲቲ ሳራ ካልተሳካ የፍቅር ቀጠሮ በኋላ ወደ ቤቷ ትመለሳለች። በአፓርታማ ውስጥ ፍራንክን ቀድሞ እዚያ አግኝታ ደነገጠች። ቦርሳውን አዘጋጅቶ አልፎ ተርፎም አፓርታማውን አጽድቶላታል። ይህም ይበልጥ አስፈሪ ያደርገዋል። ሳራ ደንግጣ እንዲወጣ ትነግረዋለች። ፍራንክ ግን አንድ ሰው ሊገለው እየሞከረ እንደሆነ ያስረዳታል። የስልክ ጥሪዎቹም ስለሚጠለፉ አሁን ሳራም አደጋ ላይ መሆኗን ይነግራታል። እሷ ስትጮህ ፍራንክ የመጀመሪያው ዴታቸው በተሻለ ሁኔታ እንዲሆን ተስፋ አድርጎ እንደነበር ግራ በመጋባት ይናገራል። በሌላ ስፍራ ዊሊያም ኩፐር የተባለ የሲአይኤ ወኪል ከአለቃው ሲንቲያ ዊልክስ አዲስ ተልዕኮ ይቀበላል። ኢላማው በጡረታ ላይ የሚገኝ የሲአይኤ ተንታኝ ተብሎ ብቻ የተገለጸው ፍራንክ ነው። ፍራንክ ሳራን በኒው ኦርላንስ ወደሚገኝ ሞቴል ይዟት በመሄድ እንዳታመልጥ አልጋ ላይ ያስራታል። እሷም ሁልጊዜ እንደሱ ያሉ የማይረቡ ሰዎችን የምስብ እንደሚመስላት ታማርራለች። ፍራንክ ግን ቀደም ሲል በሲአይኤ ውስጥ ይሰራ እንደነበር ያስረዳታል። ሳራ ግን አንዲትም ቃል አታምነውም። ከመሄዱ በፊት አፏን በፕላስተር ያፍንና የሚያገኘው ሰው እንዳለ ይነግራታል። ፍራንክ በጡረተኞች ማህበረሰብ ውስጥ የሚኖረውና ገዳይ በሆነ ህመም ላይ የሚገኘው ጆማት የተባለውን አስተማሪውን ለመጠየቅ ይሄዳል። ፍራንክ በገዳይ ቡድን ጥቃት እንደተፈጸመበት ይነግረዋል። ጆን ጉዳዩን እንዲመረምር ይረዳዋል። ፍራንክ እያንዳንዱ አጥቂ የቆረጣቸውን ጣቶች ያሳየዋል። ጆም ስልክ ይደውላል። ፍራንክን ለማደን የመጡት እነዚሁ ሰዎች ስቴፋኒ ቼን የተባለችው የኒውዮርክ ታይምስ ጋዜጠኛ መግደላቸውን ይደርስበታል። በዚያው ሰዓት ኩፐር የፍራንክን የኋላ ታሪክ ሲመረምር ከሳራ ጋር የተገናኘ የጡረታ ቼክ ያገኛል። ወደ ሆቴሉ ስንመለስ ሳራ ማምለጥ ችላ ለፖሊስ ትደውላለች። አንድ የፖሊስ መኮንን ደርሶ ወደ ቤቷ ለመውሰድ ፈቃደኛ ይሆናል። ነገር ግን እሱ ራሱ የተልዕኮ አካል ነበር። ሳራን ይይዛትና መድኃኒት ይወጋታል። ፍራንክ ልክ በሳቱ ደርሶ ያድናታል። የፖሊስ መኪናውን ይሰርቃሉ። ሳራ አሁንም በመድኃኒቱ ተጽዕኖ ስር እያለች ፍራንክ ቆንጆ እንደሆነ ትናገራለች። በድንገት ኩፐር መኪናውን በእነሱ ላይ ያጋጫል። ፍራንክም ከመኪናው ወርዶ ተኩስ ይከፍታል። ኩፐር ራሱን ለመከላከል ሲሸሸግ ፍራንክና ሳራ ያመልጣሉ። ከዚያም ፍራንክ ጥቁር ኤስዩቪ የሚነዳ ተጠርጣሪ እንዳለ በሬዲዮ ለፖሊስ የሐሰት መረጃ በመስጠት ያታልላል። ኩፐር በቀጥታ ወደ ፍራንክ ወጥመድ ውስጥ በመግባት በፖሊስ ቁጥጥር ስር ይውላል። ሳራ ከእንቅልፏ ስትነቃ ኒውዮርክ ሲቲ ውስጥ መሆናቸውን ትገነዘባለች። ፍራንክ አሁን ሁኔታውን በደንብ እንደተረዳች ተስፋ ያደርጋል። ሳራ ግን በመላጣ ሰው መታገቷን፣ እጽ መወጋቷንና ወደዚያ መወሰዷን ታስታውሰዋለች። ቢሆንም ግን ስላዳነት ታመሰግነዋለች። እነሱም ስለ ስቴፋኒ ቼን ግድያ ለመመርመር ወደ ቻይና ታውን ያመራሉ። የስቴፋኒን እናት ሲጎበኙ እሷም ስቴፋኒ በሞተችበት ቀን የተረከበችውን ሚስጥራዊ ቁጥሮች የያዘ ካርድ ታሳየዋለች። ፍራንክ ቁጥሮቹ የኤዥያ ስነ ጽሑፍ መደብ መሆናቸውን ይረዳል። ከዚያም ቻይነኛ አቀላጥፎ በመናገር ሳራን ያስደነግጣታል። ከቁጥሩ ጋር የሚዛመደውን መጽሐፍ ያገኙታል። በመጽሐፉ ውስጥም የተደበቀ ስሞች ዝርዝር ይኖራል። በዝርዝር ውስጥ ካሉት ሰዎች መካከል አብዛኞቹ በቅርቡ አጠራጣሪ በሆነ ሁኔታ መሞታቸውን ይረዳሉ። ፍራንክ ገና በሕይወት ካሉት ጥቂት ሰዎች መካከል ለአንዱ ለመደወል ቢሞክርም እሱም አሁን መገደሉን ይረዳል። ይህ በእንዲህ እንዳለ ኩፐር የሲአይኤ ሚስጥራዊ ሰነዶችን ጠባቂ የሆነውን ሄነሪን ይጎበኛል። የፍራንክን መዝገብ ለማየት ሲጠይቅ መዝገቡ ላይ ያለው ነገር በሙሉ ማለት ይቻላል በጥቁር ቀለም ተለጥፎ ያገኘዋል። ሄነሪ ሲያስረዳው ፍራንክ ሞሰስ ተራ ተንታኝ ብቻ እንዳልነበር፣ ነገር ግን ሲአይኤ ካፈራቸው እጅግ ውጤታማ የጥቁር ኦፕሬሽን ወኪሎች አንዱ እንደነበር ይነግረዋል። ፍራንክ ጡረታ ከወጣ በኋላ
ቀይ ተብሎ ተፈርጇል። ትርጉሙም በጡረታ ላይ የሚገኝና እጅግ አደገኛ ማለት ነው። ፍራንክና ሳራ ሌላኛውን የቀድሞ የጥቁር ኦፕሬሽን ወኪል ማርቪን እጅግ ተጠራጣሪ ስለሆነና መንግስት በስልክ በሳተላይትና እያንዳንዱ ሰው እንደሚከታተል ስለሚያምን ከመሬት በታች በሆነ መደበቂያ ውስጥ ይኖራል። ፍራንክ ለማርቪን የሟቾቹን ዝርዝር ያሳየዋል። ማርቪንም የድሮ ሰነዶቹን ያጣራል። ማርቪን በዝርዝሩ ላይ ካሉት ሰዎች መካከል በ1981 በጓቲማላ ከነበረ ሚስጥራዊ ተልዕኮ ጋር የተገናኙ መሆናቸውን ይደርስበታል። እዚህ አንድ መንደር ወድሞ የነበረ ሲሆን የእነሱ ስራ ደግሞ ሁኔታው ሙሉ በሙሉ ማድበስበስና ማጥፋት ነበር። በዚያ የድሮ ተልዕኮ ምክንያት እየታደኑ መሆናቸውን ሲረዳ ማርቪን በደስታ አሳማው ተብሎ የሚጠራውን የድሮ የጦር መሳሪያውን ያዘጋጃል። መጀመሪያ ላይ ማርቪን ሳራን ይጠራጠራትና ማስወገድ አለብን ብሎ ያስባል። ነገር ግን ፍራንክ ስለሚወዳት ፈቃደኛ አይሆንም። ከዚያም ማርቪን አንዲቱ ሄሊኮፕተር ተመልክቶ ቁጥሯን በቃሉ ይይዛል። ሳራ በዝርዝር ውስጥ በህይወት ካሉት ስሞች አንዱ የሆነው ገብርኤል ሲንገር የተባለ ሰው በማግስቱ በአየር ጭነት ተርሚናል እንደሚገኝ ታውቃለች። በማግስቱ ጠዋት ሶስት ወደ ተርሚናሉ ይሄዳሉ። ማርቪን አንድ ሴት እየተከተለችን ነው ብሎ በጽኑ በማመን በድንገት ይይዛታል። ፍራንክ ቦርሷን ቢፈትሽም ምንም አጠራጣሪ ነገር አያገኝም። ለማርቪን መኪና ውስጥ እንዲገባ ይነግረዋል። ነገር ግን ማርቪን ሴትዮዋ እየተከተለቻቸው እንደሆነ ማመኑን አላቆመም። ከሲንገር ጋር ይገናኛሉ። እሱም ስቴፋኒ ቼን ስለ ጓቲማላ ጠይቀው እንደነበር ያምናል። ነገር ግን ምንም እንዳልነገራት ይናገራል። ፍራንክ ከጓቲማላ ጋር ግንኙነት ያለው ሰው ሁሉ እየተገደለ መሆኑን ያስጠነቅቀዋል። በድንገት ማርቪን ቅድም ያያትን ሄሊኮፕተር በድጋሚ ይመለከታል። እነሱም ምንም እርምጃ ከመውሰዳቸው በፊት ሲንገር በጥይት ተመቶ ይገደላል። ጥቃቱን ያዘዘው ኩፐር ሲሆን ፍራንክ፣ ሳራና ማርቪን ለማምለጥ ይገደዳሉ። ማርቪን ቅድም የጠረጠራት ሴት አሁን መሳሪያ ታጥቃ እየተኮሰችባቸው ነበር። ማርቪን አሳማውን ሲከፍተው ኃይለኛ መሳሪያ ይወጣዋል። እነሱም መለስተኛ ተኩስ ይከፍታሉ። ሴትዮዋ መድፍ ትተኩሳለች። ነገር ግን ማርቪን ተወንጫፊውን ሚሳኤል በአየር ላይ ተወርውሮ ሳይመታቸው በፊት ያጠፋዋል። ፍራንክ ድንቅ ተኳሽ እንደነበር ይመሰክራል። ቡድኑም ያመልጣል። በኋላ ላይ ማርቪን እውነቱን ሊያገኙ የሚችሉበትን አንድ ቦታ ብቻ እንዳለ፣ ነገር ግን እዚያ ሰብሮ መግባት ምናልባትም ለሞት ሊዳረጋቸው እንደሚችል ይናገራል። ስለዚህ ከባድ እርዳታ ያስፈልጋቸዋል። ፍራንክ ለብቻው ወደ ሩሲያ ኤምባሲ በመሄድ የቀድሞውን የሩሲያ ምስጢራዊ ወኪል ኢቫን ሲምኖቭን ለማግኘት ይጠይቃል። ኢቫን ፍራንክን በማየቱ ይገረማል። ምክንያቱም ፍራንክ ያጎቱን ልጅ ኢጎርን ገድሏል በሚል ለዓመታት ሊገድለው ይፈልግ ነበር። ይሁን እንጂ ፍራንክ ኢጎር አሁንም በሕይወት እንዳለና ወገኑን እንዲቀይር እንዳደረገው ይገልጽለታል። ኢጎር አሁን በኦሬንጅ ካውንቲ ውስጥ የ7-11 ሱቆች ባለቤት ነው። ፍራንክ በመቀጠል ኢቫን ወደ ሲአይኤ ሰብሮ ለመግባት እንዲረዳው ይጠይቀዋል። ኢቫን መጀመሪያ ላይ እምቢ ቢልም ፍራንክ ሁለቱን እንደሚመልስ ቃል ሲገባለት ሐሳቡን ይቀይራል። በኢቫን እርዳታ ፍራንክና ሳራ ወደ ሲአይኤ ይገባሉ። ሳራ በመጨረሻ አብራ በመምጣቷ ትደሰታለች። በሊፍት ውስጥ የደህንነት ጥበቃውን ለማለፍ የፍራንክን የመገናኛ ሌንስ የወደቀባት በማስመሰል ጠባቂዎቹን በማዘናጋት ፍራንክን ትረዳዋለች። ይህም ፍራንክ ሌንሱን ለመታወቂያ ፍተሻ እንዲጠቀምበት በቂ ጊዜ ይሰጠዋል። ወደ ሚስጥር የሰነዶች ወለል ይደርሳሉ። እዚያም ፍራንክ የሰነድ ጠባቂውን ሄነሪን ያገኘዋል። ሄነሪ እሱን በማየቱ ይደሰታል። የጓቲማላውን ሰነድ እንዲያገኝም ይረዳዋል። በመቀጠልም ኩፐር ቀደም ብሎ የፍራንክን መዝገብ ፍለጋ መጥቶ እንደነበር ይገልጽለታል። ፍራንክ ሄነሪ ራሱን እንዲጠብቅ ያስጠነቅቀዋል። በመቀጠል ፍራንክ ከኩፐር ጋር ይጋጠማል። ሁለቱ እርስ በርስ ይዋጋሉ። ኩፐር ከፍተኛ ስልጣን ያለው መሆኑን ያሳያል። ነገር ግን ማን እንዳሰለጠነው ፍራንክ ወዲያውኑ ይረዳል። ስሙ ኩፐር ኮርዴስኪ መሆኑን ሲያረጋግጥ ፍራንክ ራሱ አባቱን እንዳሰለጠነው ይናገራል። ከዚያም የኩፐርን ትከሻ ያወልቀዋል። ፍራንክ ቢያመልጥም በትከሻው ላይ በጥይት ይመታል። የእሳት አላርሙን ያስነሳል። ሳራን ይይዛል። በአቅራቢያው ባለው ክፍል ውስጥ ባሉ ኬሚካሎች በመጠቀም ፍንዳታ ይፈጥራል። ሳራ አንድ የእሳት አደጋ ሰራተኛ ፍራንክን እንዲረዳው በማታለል ፍራንክ ራሱን ደብቆ በሁከት ውስጥ ያመልጣሉ። ከውጪ ለማምለጫ ባዘጋጁት የአምቡላንስ መኪና ውስጥ ማርቪን በጠበንጃ ተመቶ ተይዞ ያገኙታል። ጠበንጃውን የያዘው ሰው ጆ ሆኖ ይገኛል። ጆም ከመካከላቸው ከማምለጡ በፊት የማርቪን አእምሮ አሁንም ችግር እንዳለበት በቀልድ ይናገራል። ኩፐር ፍራንክ ይህ እንዲደረግበት ምን እንደፈጸመ ይጠይቃል። ነገር ግን ዊልክስ እንደማታውቅ ትናገራለች። ደሙ ገና እየፈሰሰ ፍራንክ ወደ ኢግልስ ኔስት መሄድ እንዳለባቸው ይናገራል። ማርቪን እዚያ ከሄዱ በእርግጠኝነት እንደሚገደሉ ያስጠነቅቃል። ነገር ግን ለማንኛውም ይሄዳሉ። እዚያም ፍራንክ በጡረታ ላይ የምትገኘውን እንግሊዛዊት ገዳይ ቪክቶሪያ ዊንስሎን ያገኛታል። መጀመሪያ ላይ ፍራንክ ሊገላት የመጣ መስሏት ትጠይቃለች። እሱ ግን አይደለም ይላል። በመቀጠል ቪክቶሪያ ከፍራንክ ትከሻ ላይ ጥይቱን ለማውጣት ትረዷለች። ሰነዱን ከገመገሙ በኋላ ቡድኑ በጋዜጠኛዋ ዝርዝር ውስጥ ከሰነዱ ላይ ያልተጠቀሰ ብቸኛው ሰው አሌክሳንደር ደኒንግ መሆኑን ይረዳል። ይህም ራሱን የሚጠብቅበት የራሱ መንገድ እንዳለው እንዲጠረጠሩ ያደርጋቸዋል።
ፍራንክ እሱን መጎብኘት እንዳለባቸው ይወስናል። ቪክቶሪያም ከነሱ ጋር ለመቀላቀል ትስማማለች። ቡድኑን መልሰን በማሰባሰባችን ደስ ብሎኛል ብሎ ይቀልዳል። ቡድኑ ራሱን ደብቆ ወደ ደኒንግ ቤት ይገባል። ቪክቶሪያ የሲአይኤ ወኪሎች ከጫካ ውስጥ ሆነው ግቢውን እየተከታተሉ መሆኑን ታስተውላለች። ጆ ከደኒንግ ጋር የንግድ ስምምነት እያደረገ በማስመሰል ድምፅ በማያስተላልፍ ክፍል ውስጥ ይገኛል። ደኒንግ በሩን ሲከፍት ፍራንክ መጥቶ ራሱን እንዲስት ያደርገዋል። ከቤት ውጪ ሳራ ከቪክቶሪያ ጋር ስለ ፍራንክ ታወራለች። ቪክቶሪያ በአንድ ወቅት አንዱን ወኪል ተወዶ እንደነበር ነገር ግን ለኤምአይ6 ትሰራ ስለነበር ታማኝነቷን ለማረጋገጥ እሱን እንድትገለው ትዕዛዝ እንደተሰጣት ትገልጻለች። በደረቱ ላይ 3 ጊዜ ተኩሳበት ነበር። በምርመራው ወቅት ደኒንግ በመጨረሻ ያተልኮ በአሁኑ ጊዜ ምክትል ፕሬዝዳንት የሆነውና የሟቹ ሴናተር ልጅ የነበረውን አንድ ወጣት ሮበርት ስታንተንን ለማስመለስ የነበረ መሆኑን ይናዘዛል። በተልኮው ወቅት ስታንተን አእምሮን ስቶ የመንደሩን ነዋሪዎች ጨፍጭፎ ነበር። ስታንተን አሁን ለፕሬዝዳንትነት ለመወዳደር እየተዘጋጀ ስለሆነ ከጉዳዩ ጋር ግንኙነት ያለውን ማንኛውንም ማስረጃ ለማጥፋት እየሞከረ እንደሆነ ይገልጻል። በድንገት ቪክቶሪያ እንደተከበቡ ታስጠነቅቃለች። ኩፐርና የሲአይኤ ወኪሎች ቤቱን ይከቡታል። ኩፐር ስልክ ደውሎ ፍራንክ እጁን እንዲሰጥ ይነግረዋል። ፍራንክ ስታንተን በጓቲማላ የተፈጸሙትን የጦር ወንጀሎች ለመደበቅ ሲል ግድያዎችን እንዳዘዘ ይነግረዋል። ነገር ግን ኩፐር መጀመሪያ ላይ አያምነውም። ከዚያም ፍራንክ ኩፐር እነሱ በደኒንግ ቤት እንደሚገኙ እንዴት ሊያውቅ እንደቻለ ይጠይቀዋል። ኩፐርም አንድ ስህተት እንዳለ ይረዳል። እናም ፍራንክ ቢወጣ ማንም እንዳይተኩስ ቃል ይገባል። ቪክቶሪያ ወደ ጫካው እስኪደርሱ ልትከላከልላቸው እንደምችል ነገር ግን የገዳዮቹን ትኩረት የሚከፋፍል ነገር እንደሚያስፈልጋቸው ትናገራለች። በካንሰር በሽታው ምክንያት ብዙ ጊዜ እንደማይቀረው የሚያውቀው ጆ በፈቃደኝነት ራሱን ያቀርባል። አንድ ሰው ወደ ውጭ ሲወጣ ኩፐር ማንም እንዳይተኩስ ያዛል። ነገር ግን የእሱን ትዕዛዝ በመተላለፍ አንድ ወኪል ሰውየውን ይተኩስበታል። ኩፐር ወደፊት ሮጦ ሲያይ የሞተው ፍራንክ አለመሆኑን ይገነዘባል። ቪክቶሪያ ሞጫቸውን ስትከላከልላቸው ፍራንክና ማርቪን ወደ ጫካው ይሸሻሉ። ቪክቶሪያና ሳራ ለመከተል ይሞክራሉ። ነገር ግን ሳራ ወድቃ በወኪሎቹ ትያዛለች። ቪክቶሪያ ማምለጥ ችላ ሌሎቹን ታገኛቸዋለች። ለፍራንክም ሲአይኤ ሳራን እንደወሰዳት ተነግሯለች። በመቀጠል ምን ማድረግ እንዳለባቸው ከመወሰናቸው በፊት ኢቫን በድንገት በመኪና ደርሶ እንዲያመልጡ ይረዳቸዋል። በኋላ ላይ ቡድኑ ለጆ መታሰቢያ ጽዋቸውን ያነሳሉ። ቪክቶሪያ የስታንተን ወንጀሎች ማጋለጥ እንዳለባቸው ትናገራለች። ነገር ግን ማርቪን በሱ ላይ እርምጃ ከወሰዱ ሲአይኤ ሳራን ሊያሰቃየት እንደሚችል ያሳስባቸዋል። ፍራንክ ተበሳጭቶ ይሄዳል። ኢቫን ፍራንክን ተከትሎት በመሄድ በደረቱ ላይ ያሉትን የ3 ጥይቶች ጠባሳ ያሳየዋል። ከዓመታት በፊት የተኮሰችበት ሴት የህይወቱ ፍቅር የሆነችው ቪክቶሪያ እንደነበረች ይገልጽለታል። ኢቫን ሲናገር ከእንቅልፉ በህይወት ሲነቃ ቪክቶሪያ አሁንም እንደምትወዳው አውቆ ነበር። ምክንያቱም እውነት እንዲሞት ፈለጋ ቢሆን ኖሮ ራሱ ላይ ተተኩስበት ነበር። ለፍቅር ሲባል ሰዎች እብድ ነገሮችን እንደሚያደርጉ ለፍራንክ ይነግረዋል። ይህ በእንዲህ እንዳለ ሳራ ምርመራ እየተደረገባት ነው። ኩፐር ከፍራንክ የስልክ ጥሪ ደርሷል። ፍራንክም የማንኛውም የሚወደው ሰው ሊወሰድበት እንደሚችል ይነግረዋል። ኩፐር ጥሪውን ሲከታተል ፍራንክ በገዛ ቤት ውስጥ እንዳለ ይረዳል። ፍራንክ ሳራ ከተጎዳች የኩፐርን ቤተሰብ እንደሚጎዳ በማስጠንቀቅ ያስፈራረዋል። ከዚያም ፍራንክ ስታንተንን ሊገለው እንደሆነ ይነግረዋል። ኩፐር ወደ ቤቱ ሲሮጥ የጓቲማላው ሰነድና የሟቾች ስም ዝርዝር ሳሎን ውስጥ ተቀምጦ ያገኛቸዋል። ወደ ሲአይኤ ተመልሶ ሳራን ስለ ጉዳዩ ይጠይቃታል። ሳራ ሰነዱን ያገኙት በሲአይኤ ሚስጥራዊ ሰነዶች ማከማቻ ውስጥ መሆኑን ትነግረዋለች። እናም ፍራንክ ቆርጥሞ እንደሚበላው በራስ መተማመን ታስጠነቅቀዋለች። በቺካጎ በሚገኘው የስታንተን የገንዘብ ማሰባሰቢያ ግብዣ ላይ ኩፐር ከደህንነት ጥበቃ ጋር አብሮ ሲሰራ የፍራንክ ቡድን ደግሞ እቅዳቸውን ያዘጋጃሉ። ኢቫን ከቪክቶሪያ ጋር እየደነሰ ያወድሳታል። ከዚያም በክፍል ውስጥ በዝምታ እየተንቀሳቀሰ አንድን ንጥረ ነገር በአየር ላይ ይረጫል። ቪክቶሪያ በተሻሻለው የአንገት ሐብሏ በመጠቀም በሮቹን ትቆልፋለች። ማርቪንም ቦታውን ይይዛል። በመቀጠል ኢቫን በድንገት የጋዝ ሽታ እንደሚሸተው በመጮህ ድንጋጤ ይፈጥራል። የደህንነት ጥበቃው ስታንተንን ለማስወጣት ይሞክራሉ። ነገር ግን የተቆለፈው በር ወደ ሌላ መውጫ እንዲሄዱ ያስገድዳቸዋል። መኪኖቹ መንቀሳቀስ ሲጀምሩ ቪክቶሪያ ተኩስ ከፍታ መኪኖቻቸውን ታወድማለች። ሌላ ተጨማሪ መኪና ሲመጣ ኢቫን የተደበቀ ቦምብ አጋይቶ ያፈነደዋል። ወኪሎቹ ስታንተንን ወደ ውስጥ ለመመለስ ይገደዳሉ። ቪክቶሪያና ማርቪን የደህንነት ጥበቃውን መከላከል ሲቀጥሉ ኩፐር ሰው አልባ ወደ ሆነ ከባድ መተኮሻ መሳሪያ ይደርሳል። ማርቪን የደህንነት ጥበቃዎቹ ከዚህ በፊት ከነበሩት ይልቅ ጠንካራ እንደነበሩ እንደሚያስታውስ በቀልድ ይናገራል። በግርግሩ መሃል ቪክቶሪያ ትመታለች። ማርቪን በጭስ ቦምብ ይሸፍናታል። እሷ ግን ፍጥነቱን ስለምታስተጓጉልበት ጥሏት እንዲሄድ ትነግረዋለች። ቪክቶሪያ ለብቻዋ ለማምለጥ ትሞክራለች። ነገር ግን ፖሊሶች ሲከቧት ትያዛለች። በድንገት ኢቫን ብቅ ብሎ በሩን እንድትከፍት ይረዳታል። ቪክቶሪያ እንደምትወደው ትነግረዋለች። ኢቫንም አውቃለሁ ብሎ ይመልስላታል። ከቤት ውጪ ማርቪን የሐሰት ያጥፍቶ ጠፊ ቦምቦች ለብሶ ወደ ስታንተንና ወደ ደህንነት ወኪሎቹ ይሮጣል። ይህም ሁሉም እንዲበታተኑ ያስገድዳቸዋል።
ፕሬዝዳንቱ መኪና ይደርሳል። ስታንተንም እንዳይገባ የኩፐርን ማስጠንቀቂያ ችላ በማለት ከወኪሎቹ ጋር መኪና ውስጥ ይገባል። ከጥቂት ቅጽበታት በኋላ ሾፌሩ ዞር ሲል ፍራንክ ሆኖ ይገኛል። እነሱ ምንም እርምጃ ከመውሰዳቸው በፊት ፍራንክ በኤሌክትሪክ መሳሪያ ያደነዝዛቸዋል። ፍራንክ ስታንተንን ይዞ ሲሄድ ስታንተን ከእንቅልፉ ይነቃል። ፍራንክ በጓቲማላ እንደነበርና ያደረገውን ሁሉ እንዳየ ይነግረዋል። ይህም ስታንተንን ተስፋ እንዲቆርጥ ያደርገዋል። በመቀጠል ፍራንክ ለኩፐር ደውሎ ሳራን በ15 ደቂቃ ውስጥ በአቅራቢያው ወደሚገኝ የኃይል ማመንጫ ጣቢያ እንዲያመጣት፣ ካልሆነ ግን ስታንተንን እንደሚገለው ይነግረዋል። ኩፐር ለዊልክስ ስለ ቦታው ያሳውቃታል። የደህንነት ጠበቀውም እንደሚመጣ ይጠብቃል። ነገር ግን እዚያ ሲደርስ ዊልክስ፣ ሳራና ደኒንግ ብቻ ናቸው የመጡት። የደህንነት ወኪሎቹ አልመጡም። ኩፐር ወዲያውኑ አንድ ስህተት እንዳለ ይረዳል። ከዚያም ደኒንግ ስታንተንን ይተኩስበታል። ይህም ስታንተን እውነተኛው ከጀርባ ያለው ሰው እንዳልነበረ ያሳያል። ደኒንግና ዊልክስ ሁኔታውን የተጠቀሙበት ራሳቸውን ለመጠበቅና ጥፋቱን በፍራንክ ላይ ለመጫን ነበር። ደኒንግ ፍራንክ እጁን ከሰጠ ብቻ ሳራ በነፃ መሄድ እንደምትችል ይናገራል። ፍራንክ ለሳራ የጡረታ ቼኮቹን በሙሉ የቀደደው ከእሷ ጋር ማውራቱን ለመቀጠል ብቻ እንደነበር ይነግራታል። ሳራም እንደምታውቅ በለስላሳ ድምፅ ትነግረዋለች። ደኒንግ ፍራንክን በካቴና እንዲያስረው ለኩፐር ያዘዋል። ኩፐርም ያደርጓል። ነገር ግን አሁን ዊልክስ እና ደኒንግ ሙሰኞች መሆናቸውን ተረድቷል። በዝምታ የካቴናውን ቁልፍ ለፍራንክ ያቀብሏል። በመቀጠል ደኒንግ ለፍራንክ ሁለቱንም ስታንተንና ሳራን እንደገደላቸው እንደሚያምን ይናገራል። ነገር ግን ፍራንክ ካቴናውን ፈቶ ወደ እነሱ መጓዝ ይጀምራል። ኩፐር ዊልክስን ይተኩስባታል። የፍራንክ ቡድንም ከጥላ ውስጥ ብቅ በማለት የደኒንግ ሰዎች ያጠፏቸዋል። ፍራንክ ወደ ደኒንግ ደርሶ ጉሮሮን በማነቅ በመጨረሻ ሴራው ያበቃል። ኩፐር ሁሉንም ነገር እሱ እንደሚያስተካክል ይናገራል። በድንገት ማርቪን ደኒንግ ላይ በድጋሚ ይተኩስበታል። ከዚያም ፓንኬክ የሚፈልጋለው ወይ ብሎ በቀልድ ይጠይቃል። በኋላ ላይ ፍራንክና ሳራ ከሌሎቹ ጋር በደስታ እየተጓዙ ነው። ማንም ማሳዳጅ እንደሌለባቸው በማወቃቸው እፎይታ አግኝተዋል። ነገር ግን ኢቫን ለፍራንክ አሁንም ውለታ እንዳለበት ያስታውሰዋል። ማርቪንም ፍራንክ ለኢቫን ቃል በመግባቱ ይገረማል። ኢቫን ግን በሞልዶቫ ውስጥ ያለ ትንሽ የዩክሌር ችግር ብቻ እንደሆነ ያስረዳል። ሳራ መሄድ እንደሚችሉ ትጠይቃለች። ፍራንክም ይስማማል። ሁለቱን ለሌላ አደገኛ ጀብድ ተዘጋጅተው ይስማማሉ። በመጨረሻው ትዕይንት ፍራንክና ማርቪን በወታደሮች እየተተኮሰባቸው ይገኛሉ። ጥይቶች በዙሪያቸው ሲበሩ ማርቪን ሞልዶቫ ምንም እንደማትመች እያማረረ ይናገራል። የዛሬው ትረካ በዚህ ተጠናቋል። ቪዲዮን ከወደዱት ላይክ እና ሰብስክራይብ ማድረግ እንዳይረሳ።